ሰላም የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮአችን ከርዕሱ እንዳያችሁት የዛሬ ቪዲዮአችን ስለ ስድስተኛ ክፍል ውጤት ይመለከታል ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ይህንን ቪዲዮ ላይክ እና ሼር ማድረግ እንጀምር። ወደ ቪዲዮ እንግባ። ላይ እንደነገርኳችሁ የዛሬ ቪዲዮአችን የ2017 የትምህርት ዘመን የስድስተኛ ክፍል ውጤት ይፋ መሆኑን በዛሬ ቪዲዮአችን ስለ ውጤቱ አንዳንድ ነገር እነግራችኋለሁ ማለት ነው። እንደሚታወቀው የ2017 የትምህርት ዘመን ክፍል የከተማ አቀፍ ፈተና ከሰኔ 10 እስከ 12 2017 ዓ.ም በከተማ አስተዳደሩ በሚገኙ በ192 የመፈተኛ ጣቢያዎች ለተከታታይ 3 ቀናት መሰጠቱ ይታወቃል። እናም ዛሬ ትምህርት ሚኒስቴር በኦፊሻል ገጹ ወይም ደግሞ በይፋዊ ገጹ እንደገለጸው የ2017 የትምህርት ዘመን የስድስተኛ ክፍል ውጤት ዛሬ ይፋ መሆኑን ገልጿል ማለት ነው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አጠቃላይ ካውንስል አባላት የ2017 የትምህርት ዘመን የስድስተኛ ክፍል መልቀቂያ ፈተና ማለፊያ ውጤት 50% እና ከዚያ በላይ እንዲሆን በዛሬው ዕለት ወስነዋል። የ2017 ዓ.ም የስድስተኛ ክፍል መልቀቂያ ፈተና በአጭር ጊዜ ታርሞ ይፋ መደረጉ ለ2018 የትምህርት ዘመን ታሳቢ በማድረግ እንደሆነም አያይዘው ገልጿል ማለት ነው። በአጠቃላይ የ2017 የትምህርት ዘመን የስድስተኛ ክፍል ውጤት ዛሬ ይፋ ሆኗል ማለት ነው። ስለዚህ ማየት ከፈለጋችሁ ሊንክ ዲስክሪፕሽን ስራ አስቀምጠላችኋለሁ፣ እዛ በመሄድ ማየት ትችላላችሁ ማለት ነው። ስለዚህ የዛሬ ቪዲዮአችን ይህንን ይመስል ነበረ። ይህን ቪዲዮ ሌሎች ሰዎች ጋር እንዲደርስ ላይክ እና ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ቸር እንሰንብት።